ቻቸውና በነፍሶቻቸው የሚታገሉት አይስተካከሉም። በገንዘቦቻቸውና በነፍሶቻቸው የሚታገሉትን አላህ በተቀማጮቹ ላይ በደረጃ አበለጠ። ለሁሉም አላህ መልካሚቱን ወይም ጀነት ተስፋ ሰጠ። ታጋዮቹንም በተቀማጮቹ ላይ አላህ በታላቅ ሚንዳ አበለጠ። ሱረቱል ኒሳ ቁጥር 95 ህያው ተምሳሌቶች የእስልምና ታሪካችን ቀድመቶቻችንን በዓለም ላይ ተጽዕኖ በፈጠሩበት ለዓለም አቅጣጫ ባሳዩበትና የህይወት እንቅስቃሴን በመሩበት ሁኔታ ላይ ታላቅ ግብ በመቀረጽ የመጠቁ ራዕዮችን በማስቀመጥና ከፍተኛ ወኔን በመያዝ ረገድ ህያው የሆኑ ምሳሌዎችን አስቀምጦልናል። ቅድመቶቻችን የሰሯቸው ስራዎች እስከ አሁን ድረስ ተጽዕኖ ከማሳደር ያልተወገዱ ሲሆኑ ከእነዚህ ስራዎቻቸውም ተጽዕኖ ፈጣሪና የህይወት መሐንዲስ የሆኑ ሰዎች ልምድና አስተምህሮት ጨልፈው ይወስዳሉ። የእስልምና ታሪካችን የመንጠቀ ወኔና የላቀ ምኞት ባላቸው ሰዎች ታሪክ ያሸበረቀ ነው። እነዚህ ታላቅ ግብና ከፍተኛ ወኔ ከነበራቸው ታላላቅ ሰዎች ውስጥ የተወሰኑትን ቀጥሎ በጨረፍታ እንመለከታለን። ከአንድ ሺህ ሰዎች የሚበልጥ በህይወታቸው እጅግ ታላላቅ ስራዎችን የሰሩ በርካታ ታላላቅ ሰዎች አሉ። ከእነዚህ ሰዎች አንዱ የሰራው ስራና 1000 ተራ ሰዎች ህይወታቸውን ሙሉ የሰሩት ስራ በአንድ ተደምሮ ሚዛን ላይ ቢቀርብ እሱ ብቻውን የሰራው ስራ በብዙ እጥፍ ይበልጣል። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ብቻውን ሆኖ 1000 ሰዎች ሊበልጥ እንደሚችል ሲገልጹ እንዲህ ብለዋል። ሰው ሲቀር ከ1000 አምሳያው የሚበልጥ ምንም ነገር የለም። ቆባረኒ ዘግበውታል። ይህ ማለት አንድ ሰው ብቻውን ሆኖ ከ1000 ሰዎች ሊበልጥ ይችላል ማለት ነው። ሰውየው እንደሚሰራው ስራ ትልቅነት ከ1000 ሰዎች ብቻ ሳይሆን ከ1000 በላይም ከሆኑ ሰዎች ሊበልጥ ይችላል። 10,000 20,000 ሰዎች በአንድ ላይ ሆነው ከሚሰሩት ስራ በላይ እሱ ብቻውን ሆኖ ሊሰራ ይችላል። የታላላቅ ሰዎች ታላቅነት ይህን ያህል ነው። ስለሆነም ታላቅ ሰው ለመሆን ቆርጠህ ተነሳ። እሺ መርሐባ ፌሱ ሮክት ወላአፊ አህለን ፊክ እንኳን ደህና መጣክ ፌሱ ታንክ ዩ ሶ ማች ማይ ብራዘር።